ብታይ እኮ ትገረሚያለሽ። ትናንት ማታ አሚናን ቀላል እንድትጠራጠር አላደረኳትም መሰለሽ። ጨነቀኝ እስክትል ድረስ ነው በውሸት ሙልት ያደረኳት። ይሄናል ምን ብላት ነው እንደዚህ ተጨነቀችው? መጀመሪያ ጓደኛዋን የምከላከል መስዬ ቀረብኩና ጓደኛሽ እኮ መጥፎ አይደለችም በጥሩ ነገር ነው እንጂ የምትቀና አይመስለኝም አልኳት። እንዴ ለምን? ጭራሽ ስለሷ ጥሩ ነገር እንድታስብ እኮ ነው የምታደርጋት። አውቄ ነዋ እንዴ። ጭራሽ መጥፎ ናት ብዬ ካሰብኩማ እሷ መታ የምትነግራትን ሁሉ ታምናታለች። ከዛማ መጀመሪያም ጓደኝነታችን ውሸት ነበር እንዴ ብላ ልታለቃቅስ ነበር። እኔ ግን በብልጠትና በብላት አይ ጓደኝነታችሁማ እውነት ነበር፣ ግን አሁን የሷ ቅናት ወሬ ሊያወራብኝ ይችላል ብዬ ቀድሜ ያዘጋጀዋት። መጥፎ ነገር ካወራሽ ብቻ ነው መጥፎ ቅናት እንዳለባት የምናውቀው ብዬ ለጓደኛዋ ተከላከልኩላት። አሁን ያቺ ጅል ጓደኛው ትልቅ መረጃ ያገኘች መስሏት ነው የምትመጣው። ቀላል ስለኔ ለማውራት ስትመጣ ዛሬ ጉዷን ሁላ መስማቷ አይቀር። አስበው የጓደኛዬን አይን ልክፈት ብላ በኩራት ወሬ ተጣድፋ ይዛ ስትመጣ አሚና ደግሞ አጥረግርገው ውሸታም ብላ ፊቷ ላይ በሩ ስትዘጋው፣ ወይኔ ያንን ድራማማ ማየት ነበረብን። አይገርምሽም? በጣም የሚገርመው ደግሞ አስቢው ባለሱቁን ጠይቄው ሲጋራ የገዛው አላት ብላ ስትነግራት፣ አረ እንደውም ስልኬን አውጥቼ ፎቶ ላሳይሽ ማለቷም አይቀርም። ኬት ያመጣችውን ፎቶ? በፎቶሾፕም ቢሆን ተሰራዋለች እባክህ እናንተን ለማጣላት ስትል። በቃ ዛሬ የሁለቱ ጓደኝነት በይፋ ያበቃል። ከዛ በኋላ አሚና የምታምነው አንተን ብቻ ይሆናል።